ሰላም፣ ዛሬ የምንገባበት ጉዳይ ያቺ አንዷ ዝርዝር ይባላል። እጅግ በጣም አስገራሚ ታሪክ ነው። እሺ፣ እስቲ ይሄን ጥያቄ እናስብበት። አንድን ፍጹም እቅድ ከታላቅ አደጋ የሚለየው ምንድን ነው? አንዳንዴ መልሱ በጣም ቀላል እና እጅግ በጣም አስደንጋጭ ሊሆን ይችላል። አዎ፣ ብዙ ጊዜ ልዩነቱ ችላ የተባለች አንዲት ትንሽ ዝርዝር ናት። በዚህ ክፍል ውስጥ አንድ ትንሽ ስህተት ብቻ ሁሉንም ነገር እንዴት ወደ አሳዛኝ ክስተት እንደለወጠው የሚያሳዩ ሁለት እውነተኛ ታሪኮችን እንመለከታለን። የመጀመሪያው ታሪካችን የሚጀምረው በታላቅ ምኞትና በፍቅር የተሞላ ነው። እስቲ ወደ ፍጹሙ የልደት ሰርፕራይዝ ታሪክ እንዝለቅ። እዚህ ጋር የምናገኛቸው ሪሳ እና ሂሮኪ ዲዩራን ነው። ጥልቅ ፍቅር የነበራቸው ጥንዶች ናቸው። ሂሮኪ ሪሳን የሚይዛት እንደ ንግስት ነበር። ሪሳን በበኩላ ለባለቤቷ ልደት በህይወቱ ሙሉ ማይረሳው አንድ ትልቅ ነገር ለማድረግ በጣም ጓጉታ ነበር። እና ይህን አስደናቂ እቅዷን ያገኘችው ከየት መሰላችሁ? ሁለቱም ከሚወዱት የቴሌቪዥን ፕሮግራም ነው። የአራሺ ትልቁ ምስጢር የሚባል የጃፓን ደበቅ ካሜራ ሾው ነበር። ዋና ስራቸው ታዋቂ ሰዎችን በባህር ዳርቻ ላይ በተቆፈሩ ጉድጓዶች ውስጥ እንዲወድቁ ማድረግ ነው። ይህንን ዝርዝር በደንብ ያዙት፣ ምክንያቱም መጨረሻ ላይ ለተፈጠረው ነገር ቁልፍ ነው። እሺ፣ እቅዷ ይህን ይመስል ነበር። መጀመሪያ በባህር ዳርቻ ላይ የፍቅር የእግር ጉዞ ያደርጋሉ። ከዛ ድንገት ሂሮኪ ለቀልድ በተዘጋጀለት ጉድጓድ ውስጥ ይወድቃል። ልክ በዛን ጊዜ ጓደኞቻቸው ብቅ ብሎ አስደናቂ የርችት ትርኢት ያሳያሉ። ፍጹም ምሽት ይመስላል አይደል? ግን ያ ሁሉ የደስታ እቅድ ወደ አሳዛኝ የስሌት ስህተት ተለወጠ። በዚያ ምሽት የባህር ዳርቻው ድቅድቅ ጨለማ ነበር። ሪሳና ሂሮኪ የተጓዙ ሳለ በድንገት ጩኸት ተሰማ። ከዛ በኋላ ግን ምንም አስፈሪ ፍጹም ጨጠት። እና ታዲያ ያ ገዳይ የሆነው የስሌት ስህተት ምን ነበር? መልሱ እጅግ በጣም ቀላል ግን ደግሞ እጅግ በጣም አሳዛኝ ነው። ልዩነቱ ይሄ ነው። በቴሌቪዥን ሾው ላይ ጉድጓዱን የሚሸፍኑት በስታይረፎም ነበር፣ በቀላሉ በሚሰበር ነገር። ስለዚህ ሰውየው ሲረግጠው ተሰብሮ በእግሩ በሰላም ይወድቃል። ሪሳ ግን ጉድጓዱን የሸፈነችው በተንካራ ፕላስቲክ ነበር። እናም ፕላስቲኩ ከመሰበር ይልቅ ሁለቱ ሲረግጡት ወደ አንድ ጎን በማጋደል ሁለቱንም በጭንቅላታቸው ወደ ጉድጓዱ ገለበጣቸው። ወዲያውኑ አሻዋ በላያቸው ላይ ተንዶ በህይወት ቀበራቸው። አንዲት ትንሽ የፊዚክስ ስህተት። እሺ፣ አሁን ደግሞ ወደ ሁለተኛው ታሪካችን እንለፍ። ይህ ታሪክም በተመሳሳይ መልኩ ስለ ታላቅ ምኞት እና ችላ ስለተባለች አንዲት ዝርዝር ነው። ዶክተር ኤድዋርድ ፎግልን እናስተዋውቃችሁ። በስርየት 1856 ወደ መካከለኛው አፍሪካ የተጓዘ ጀርመናዊ አሳሽ ነበር። ይህ ከራሱ ንግግር የተወሰደው ጥቅስ ለአካባቢው ባህል የነበረውን ትዕቢት እና ንቀት በሚገባ ያሳያል። ፎግል እዛ በቆየባቸው ጥቂት ሳምንታት ውስጥ የአካባቢውን ነዋሪዎች የሚያበሳጩ ብዙ ስህተቶችን ሰርቷል። ሰዎችን ዙም ብሎ ያፍጥር ነበር። ሰላይ ሊሆን ይችላል ብሎ ጠረጠሩት። ከሁሉም የከፋው ደግሞ ማንም እንዳይወጣበት የተከለከለውን ቅዱስ ተራራ ላይ ወጣ። የተሰጠውን ማስጠንቀቂያ ሁሉ ወደ ጎን ትቶ ማለት ነው። እናም አንድ ቀን ይህ የ27 ዓመት አሳሽ ያንን ቅዱስ ተራራ ካርታ ለመስራት ከከተማ ወጣ። ከዛ በኋላ ግን በፍጹም አልተመለሰም። ያለምንም ዱካ ድራሹ ጠፋ። ለ20 ዓመታት ያህል የፎግል መጥፋት ሚስጥር ሆነው ቆይቷል። በመጨረሻ ግን ሚስጥሩ የተፈታው ይቅርታ የማይደረግለት ወንጀል እንደፈጸመ ሲታወቅ ነው። እሺ፣ ወንጀሉ ምን ነበር? በዋዳይ መንግስት ላይ መስለሉ፣ ቅዱሱን ተራራ ማርከሱ፣ ወይስ? ለማመን ይከብዳል፣ ግን እውነቱ ማቆም ያልቻለው የእንቁላል ፍላጎቱ ነበር። አዎ፣ እንቁላል። በዛን ጊዜ ባበሽር እንቁላል በጣም ብርቅና እንደ ውድ ስጦታ ነበር የሚታየው። ፎግል ግን ሌላውን ምግብ ሁሉ ትቶ በእያንዳንዱ ምግብ ላይ እንቁላል እንዲቀርብለት መጠየቅ ጀመረ። ይሄ ድርጊቱ ያስተናገዱትን የመኳንነት ቤተሰብ
ከምችት ማሟጠቱ ብቻ ሳይሆን እንደ ትልቅ የባህል ንቀት እና ስድብ ነው የተቆጠረበት። አሁን እስቲ ሁለቱን ታሪኮች አንድ ላይ እናምጣቸውና ወደ መደምደሚያው ድረስ። ምክንያቱም ሁለቱም ያስተምሩን ስለ እነዚያ ጉዳይ ስላላቸው ትንሽ ዝርዝሮች ነው። ይሄ ሰንጠረዥ ሁሉንም ነገር ግልጽ ያደርገዋል። በአንድ በኩል ሪሳ ዲዩራ አለች። ታላቅ እቅዷ የፍቅር ሰርፕራይዝ ነበር። ችላ ያለችው ዝርዝር የፕላስቲኩ ፊዚክስ፣ ውጤቱ በህይወት መቃብር። በሌላ በኩል ዶክተር ፎግል አለ። ታላቅ እቅዷ ታሪካዊ የካርታ ጉዞ፣ ችላ ያለው ዝርዝር የእንቁላል ባህላዊ ዋጋ፣ ውጤቱ በሞት መቀጣት። እናም ወሳኙነት ይሄ ነው። እነዚህ ታሪኮች አንድ ጥያቄ እንድንጠይቅ ያስገድዱናል። በራሳችን ህይወት ውስጥ፣ በራሳችን ትልልቅ እቅዶች ውስጥ ችላ ያለናቸው ያሉ ወሳኝ ትንሽ ዝርዝሮች ምን ሊሆኑ ይችላሉ?